ሰላም የዩቲዩብ ቤተሰቦች፣ ዛሬ ደግሞ በፍሎር አንድ ቤት ብቻ የያዘ የመኖሪያ አፓርታማ በቦሌ ቡልቡላ ላይ 123 ካሬ ባለ 3 መኝታ ቤትን ላስጎብኛችሁ። ያው እንደምትመለከቱት በፍሎር አንድ ቤት ብቻ ነው የያዘው። እንግዲህ ግንባታው በአንድ ዓመት ጊዜ ውስጥ ሙሉ በሙሉ ተጠናቆ ልትረከቡት የምትችሉትን የመኖሪያ አፓርታማ ላስጎብኛችሁ። እንደገባን እንግዲህ ይህንን የመሰለ እይታ ይቀበለናል። በዚህ በኩል ፊት ለፊት ላይ ኪችን እናገኛለን። ቆንጆ ስፋት ያለው ኪችን አለ። የፀሐይ ብርሃን በደንብ የፀሐይ ብርሃን ያገኛል። በተጨማሪም ኪችን ካቢኔትም ገጥመን ነው የምናስረክባቸው። ይሄ ቤት በፉሊ ፊኒሽድ ነው እየሸጠን ያለ ነው ማለት ነው። እዚህ ጋር ደግሞ ያው የልብስ ማጠቢያ ቦታችንን እናገኛለን ማለት ነው። ቤቱ እንደምትመለከቱት ነው። ሙሉ በሙሉ አጠናቀን የምናስረክባቸው የመኖሪያ አፓርታማ ነው። ይህ አፓርታማ እንግዲህ ያልነገርኳችሁ ኮምፓውንድ ላይ ያረፈ 60 ሺህ ካሬ ሜትር ላይ የራሱ የሆነ ቪላ ቤቶችን እንዲሁም ታውን ሃውሶችን የያዘ የመኖሪያ አፓርታማ ነው ማለት ነው። ይህን የመሰለ እይታ ይኖረዋል። በተጨማሪም ደግሞ ሳሎናችን ቆንጆ ስፋት ያለው ሳሎን አለን ማለት ነው። የፀሐይ ብርሃን በሁሉም በኩል ነው ያለው። ይሄ ቤት እንግዲህ እየቀረጽኩ ያለሁት እንደምትመለከቱት ምንም አይነት ብርሃን ወይም ደግሞ መብራት ሳይኖር ነው፣ በተፈጥሮ ላይት ነው ማለት ነው። ሙሉ በሙሉ እየቀረጽኩላችሁ ያለሁት ማለት ነው። ይሄ እንግዲህ 30% ቅድመ ክፍያ የግል ልታደርጉት የምትችሉትን የመኖሪያ አፓርታማ ነው። ማስተር ቤድሩማችን ይህን ይመስላል። የራሱ የሆነ ሻወር ሽንት ቤት አለው። ቦይለር ከራሳችን ነው የምንገጥመው። ሻወር ሽንት ቤቱንም ሙሉ በሙሉ በዚህ መልኩ ነው። ባልከን ያለው ይኸው እንደምትመለከቱት ማስተር ቤድሩም ኪንግ ቤድ የሚባለውን 2 ሜትር ድረስ አልጋ በደንብ የሚይዝ ነው። ቁምሳጥን የሚገጠምለታል ማለት ነው። ይሄኛው የልጆች መኝታ ቤት ነው። እዚህ ጋር የምናገኘው የልጆች መኝታ ቤት አለ። ቆንጆ የሆነ የፀሐይ ብርሃን አለው። እዚህ ጋር ቁምሳጥን የሚገጠምበት ቦታ አለው። ይኸው እንደምትመለከቱት ግንባታው ደግሞ እዚህ ደረጃ ላይ ደርሷል። በፍሎር አንድ ቤት ብቻ ነው ያለው ማለት ነው። አጠቃላይ ከምንገነባቸው የመኖሪያ አፓርታማዎች ቪላ ቤቶችም ለምትፈልጉ እዚሁ ሳይት ላይ ቪላ ቤቶች ይኖሩናል። በቀጣይ ቪዲዮ ላይ ቪላ ቤቶቹን በደንብ ሰራላችኋለሁ። ሙሉ በሙሉ መቀርጽላችሁ ይሆናል ማለት ነው። ሁለተኛ የልጆች መኝታ ቤት፣ አጠቃላይ ይህ ቤት ባለ 3 መኝታ ቤት ሆኖ የምናገኘው ነው። እንግዲህ 123 ካሬ ላይ ያረፈ ነው። የዚህን ዋጋ ልንገራችሁ 4,600,000 ብር ነው አጠቃላይ የሚመጣው 30% ማለት ነው። 100% ስትከፍሉ 4% ድረስ ቅናሽ ይኖራቸዋል እስከ 600,000 ብር ድረስ ማለት ነው። 100% የሚሆነው 15,375,000 ነው። የዚህን እንግዲህ 100% ስትከፍሉ 600,000 ብር ድረስ ቅናሽ ይኖራቸዋል ማለት ነው። ይህን ቤት እንግዲህ በአካል መታችሁ ለማየት እንዲሁም ለመግዛት በ0911 10 35 62 ቴሌግራም ላይም ሜሴንጀር ላይም እንዲሁም ደግሞ ዋትሳፕ ላይ ኮንታክት ልታደርጉን ትችላላችሁ። አመሰግናለሁ።